ነውር የሚባል ነገር አለ። ሚዲያ ላይ መጥተሽ ሳታፍሪ በአንድ ሌሊት ከሁለት ወንድ ጋር አድሬ አርግዤ የልጅ አባት ማን እንደሆነ አላውቅም። አንቺ ታዩ ለተወለደው ልጅ አታስቢለትም? ለልጅሽ ማሰብ መቻል አለብሽ። የልጅሽን አባት ማወቅ ከፈለግሽ በጀርባ ወይ ደግሞ መልክ ሳይታይ እየተቀረጸ ነው መሆን የነበረበት። አሁን ልጅ ሲያይ ምን ይልሻል? አረ ይሄ ነገር አሳፋሪ ነው። ሁለት ሰው ተዋወቅሽ ማለት ነው? ሁለት ሰው ተዋወቅኩኝ። አንዱ ደላላ ነው፣ አንዱ የዳላ ሹፌር ነው። ሁለት ሰው ተዋወቅሽ? ሁለት ሰው ተዋወቅኩ። እሺ፣ ሁለት ሰዎች ይተዋወቃሉ? እነሱ ይተዋወቃሉ። የአንድ አካባቢ ነዋሪ ናቸው። አንድ ሰፈር ልጆች ናቸው። የአንድ አካባቢ ሰዎች ናቸው። እሺ፣ ልጅ የተፈጠረው ልጅ ውስጥ የመፈጠሩን ራሱ አላውቅም ነበር እስከ 3 ወር ድረስ። ከዚህኛው ጋር መሄዳለሁ፣ ያኛው ግን አያውቅም። ያውን የታክሲ ሹፌሩም ከሱ ጋር እንዳለኝ ግንኙነት አያውቅም፣ ይሄኛውም አያውቅም። እኔ ከዚህ ከደላላው ጋርም ግንኙነት ነበረኝ። ከዛ በኋላ ከሱ ከሄድኩ በኋላ ከዚህኛው ጋር ግንኙነት ነበር ይላል ማለት ነው። ስለዚህ ከማን እንዳደረገሽ ታውቂ ነበር? አላውቅም። ችግሬ አሁን እሱ ነው። እኔ አሁን የቀረበትንም ቀንም ስለማላውቅ በቃ አርግዛለሁ ብዬ ስላላሰብኩኝ እንዲህ በድንገት ይቀርብኛል ብዬ እንትን ስላልነበረኝ የትኛው ላይ ነው ብዬ መንተ ማለት አልፈለኩም።